የምንገኘው በአሚባራ ፕሮፐርቲስ ኮምፓውንድ መንደር ውስጥ ነው። ባለ አንድ መኝታችን ምን ይመስላል የሚለውን ራሱ ቤት ውስጥ ነን ያለነው እየተዟዟርን እንጎበኘዋለን። ቤቶቻችን እንደምታዩቸው ከብርሃን አንፃር ፉል ግላስድ ናቸው። ያው ከድምጽ አንፃር ደግሞ ደብል ግሌዝድ ነው የሚሆኑት። ያው ስላይድ ዶር ይኖራል። በረንዳችን ሰፋ ያለ ሁለት ኦፕሽናል አይነት በረንዳ ይኖረናል። ሰፋ ያለ ለምትፈልጉ ሜትር ከ50 በረንዳ አለ። አነስ ያለ ለምትፈልጉ 1 ሜትር በረንዳ ይኖራል። ሁለቱም አይነት ኦፕሽን ይኖረናል ማለት ነው። እንደምታዩት ያው ጠባብ የሚባል አይደለም። ለኢንቨስትመንት በጣም ምርጥ ነው። ለምን ብዙ ጊዜ ያው ዲያስፖራዎችም የውጭ ዜጎችም ባለ አንድ መኝታን የመጀመሪያ ምርጫቸው ነው ለመከራየት። ከዛ ባለ ሁለት ከዛ ባለ ሶስት ነው እያለን የምንሄደው። በጥሩ ዋጋ ለማከራየት ባለ አንድ መኝታ የብዙዎች ምርጫ ነው። ባለ አንድ መኝታዎቻችን ከ71 ካሬ የሚጀምሩ ናቸው። ሰፋ እስካሉ እስከ 96 ካሬ ድረስ አማራጮች ይኖሩናል። ይህ የምታዩት በዛ ሳይድ እንደገባን በአንድ ሳይድ ኦፕን ኪችን እናገኛለን። ከዛ ዳይኒንግ ሊኖረን ይችላል። እዚህ አካባቢ የዳይኒንግ ኤሪያው ይሆናል ማለት ነው። ሳሎኑ ደግሞ ጠባብ የሚባል አይደለም፣ ሰፋ ያለ ሳሎን ይኖረናል ማለት ነው። እስቲ ገባ ብለን ደግሞ መኝታ ቤቶቹንና ባዙን እናያለን። አሁን ማስተር ቤድሩሙ ላይ ነን ያለነው። ማስተር ቤድሩሙ ያው ይሄኛው አነስ ያለው ባልከኒ ነው። ሰፋ ያለ ባልከኒም ኦፕሽን አለ። በሁለቱም የባልከኒ ኦፕሽን አለ። ቡና ሻይ የምንለው እንግዲህ ሸራተን ሆቴልን እያየን ነው፣ ፍሬንድሺፕ ፓርክን እያየን ነው ማለት ነው። ፉል ባልከኒ ነው፣ እስከ ሳሎኑ ድረስ የተገናኘ ነው ባልከኒ። ብዙ ጊዜ ሰው ያው አንዳንድ ስራዎችን ለመስራት ኮምፒውተሩን ቁጭ አድርጎ ባልከኒው ላይ ሻይ ፉት እያለ ኢንጆይ ማድረግ ይፈልጋል። ያን ለማድረግ በጣም ጥሩ ምርጫ ነው። በጣም ጥሩ ቪው ነው የሚኖረው ማለት ነው። ከቪው አንፃር ሸራተን ሆቴል ብቻ ሳይሆን በመሃል በህንፃዎቻችን መሃል የምንገነባቸው እንደዚህ እንደ ግሪን አይነት የሚያምሩ ልጆች የሚንቀሳቀሱባቸው ቦታዎች አሉ። እነሱንም የምናየው ይሆናል። እንደምታዩት መኝታ ክፍሉ በጣም ሰፊ ነው። በጣም ትልቅ የምንለው መኝታ ቤት ነው። ኪንግ ሳይዝ ቤድ ኑሮ በጥግ በኩል ደግሞ የድሬሲንግ ኤሪያ ይኖራል ማለት ነው። ያው በባዝ ደረጃ ኮመን ባዝ ነው የሚኖረው። ለምን አንድ መኝታ ክፍል ላይ ሁለት ባዝ ማድረግ ያው ከካሬው ላይ በጣም ክራውድድ ማድረግ ነው፣ መቀነስ ነው የሚሆነው። ከዛ ይልቅ አንድ ባዝ ኑሮ ሞር የካሬው ስፋት ቤታችሁ ላይ እንድታገኙት ነው የተደረገው። ኢንኬዝ ግን እናንተ ባዝ ፈልጋለሁ የምትሉ ከሆነ ኦፕሽን አለው። ባዙ በዚህኛው ሳይድ ስለሆነ የተወሰነ ከዚህኛው ሳይድ ላይ ተጠቅማችሁ የተወሰነ ቦታ ሁለት ባዝ ማድረግ የማስተር ቤድሩሙ የራሱ ባዝ እንዲኖረው፣ ሳሎን ያለ ሰው ደግሞ ሌላ የሚጠቀሙበት ባዝ እንዲኖር ማድረግ ትችላላችሁ። ኦፕሽን አለው ማለት ነው። ይሄ የቤቱ ከፍታ መኝታ ቤቱ ላይ ስናይ በጣም ጥሩ የሆነ ውበት እናገኛለን። ያው ይሄ ግንባታ ላይ ያለ ነው። ሲያልቅ ደግሞ በጣም ውብ ሆኖ ነው የምናየው። የቤቱ ሲሊንግ ሃይት ምንም ቢም አለመኖሩ ተጨማሪ ውበትን ይሰጠዋል። በዚህኛው ሳይድ ያው ኮመን ባዝ ይኖራል እንዳልኳችሁ ኦፕሽን አለው። ከማስተር ቤድሩሙ አጠገብ ስለሆነ ማስተር ቤድሩሙና ለኮመን ባዝ ሁለት ባዝ ማድረግ ይቻላል። ኦፕሽን አለው። ላውንደሪ ደግሞ ራሱን የቻለ ስፍራ ይኖረዋል። ያው አነስ ያለ ነው። ኢንኬዝ እንኳን ላውንደሪ ቀርቶ ስቶር ላርግ ሌላም ሀሳቦች ቢኖረን ማድረግ እንችላለን። ኦፕሽናል ነው ማለት። የብዙዎቻችሁ ኢንቨስትመንትን ምርጫችሁ ላረጋችሁ ደንበኞች ትልቁ ጥያቄያችሁ እምገዛው ቤት ቫልዩ ምን ያህል ነው፣ በኋላ ላይ በጥሩ ዋጋ አከራየዋለሁ ወይ፣ ልሽጥ ብዬ ስነሳ ተፈላጊ ነው ወይ፣ በጥሩ ዋጋ መሸጥ እችላለሁ የሚለው ጥያቄ ነው። ከዚህ አንፃር የኛ አፓርትመንቶች ጥሩ መልስ አላቸው። አሁን ያለንበትም ዋን ቤድሩም ጨምሮ በጣም ለኢንቨስትመንት ብዙ ሰው ይመርጣቸዋል። ከምን አንፃር ነው የሚለው 4 ነጥቦችን ጠቅሼ አብራራላችኋለሁ። የመጀመሪያው ነጥብ የሚሆነው ሎኬሽን ነው። እንግዲህ ከሎኬሽን አንፃር እንደምታዩት ይህ ኮምፓውንድ መንደር የሚገኘው ከፍሬንድሺፕ ፓርክ ፊት ለፊት ነው። አቅራቢያው ሁሉም ምናልባት ወደ ፒያሳን ብናስብ በጣም ቅርብ ነው። ወደ ሜክሲኮን ብናስብ መሀል ላይ ነን ያለነው። ወደ 4 ኪሎም ለሁሉም ሴንተር የሆነ ቦታ ላይ ነን ያለነው። ከጀርባችን ሊሴ ገብረ ማርያም ትምህርት ቤት አለ። ከጎኑ ኢኖቬሽን ሚኒስቴር ነው። መሀል ላይ ነው ያለው። ለየትኛውም ቦታ ለተቋማትም ለተለያዩ ስፍራዎች መሀል ላይ የሆነ ቦታ ነው። ሁለተኛው ነጥብ የሚሆነው ብዙ ጊዜ ቤት ለመከራየት የሚያስብ ሰው የሚያየው ነገር ረብሻ አለ ወይ፣ የድምፅ ጫጫታ አለ ወይ የሚለው ነገር ነው። ከዚህ አንፃር ኮምፓውንዳችን ውስጥ ምንም አይነት ኮሜርሻል አይኖርም። ፉሊ ሬዚደንሻል የሆኑ 7 ሬዚደንሻል ቢልዲንጎችን ነው የምንገነባው። በስራቸው ምንም አይነት የንግድ ስፍራ የለም። ስለዚህ ያው ከጫጫታ አንፃር ከስር ምንድነው ያለው እንደዚህ አይነት ነገር አይኖርም። እንደምናየውም ያው ከፊት ለፊታችን ፓርክ ነው ያለው፣ ከጀርባችን ትምህርት ቤትና የመንግስት መስሪያ ቤት ነው ያለው። ስለዚህ ብዙ ጫጫታ ይኖረዋል ብለን የምንሰጋበት ነገር አይኖርም። የሚከራይም ሰው ደግሞ ያንን አስቦ ስለሚመጣ እናንተ ላይ ጥሩ ቫልዩ አለ ማለት ነው። ሶስተኛው ነጥብ የሚሆነው
የሚከራየው ሰው አሚኒቲዎች አሉ ወይ ብሎ ይጠይቃል። አሁን ላይ ሰው ዝም ብሎ አይደለም ብዙ ብር አውጥቶ የሚከራየው። ከሱ አንፃር የኛ በጣም ሂውጅ የሆነ ወደ 12000 ካሬ ላይ የሚያርፍ አሚኒቲስ ይኖረዋል። እዛ ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ቴኒስ ኮርት፣ ባስኬት ኮርት ይኖራል ማለት ነው። አጠቃላይ ፕሮጀክቱ በሌክዠሪ ስታንዳርድ ነው እየተገነባ ያለው። ከዛ አንፃር ለመከራየት የሚያስብ ሰው ጥሩ ዋጋ አውጥቶ እንዲከራይ ያስችለዋል። ለምን እዛው አቅራቢያው ጂሙን ሰርቶ ዋናውን ዋኝቶ ሁሉንም ነገሮች ማግኘት ስለሚያስችለው ማለት ነው። በተጨማሪ ደግሞ ክራውድድ የሆነ መንደር አይደለም። ብሎክ ቱ ብሎክ ሚኒመም ወደ 18 ሜትር ጋፕ ይኖራል። ሁሉም ቤቶቻችን በቂ የሆነ ቬንቲሌሽን በቂ የሆነ ላይት ይኖራቸዋል። ከሱ አንፃር ሰው ምርጫውን የማድረግ እድል ይኖረዋል ማለት ነው። አራተኛው ነጥብ እንግዲህ ከሴፍቲ አንፃር ነው። ከሴፍቲ አንፃር በጣም ብዙ ስራዎችን ሰርተናል። ሊፍቶቻችን 24 ሰዓት መንቀሳቀስ እንዲያስችላቸው ባካፕ ጄኔሬተር ይኖራቸዋል። የከርሰ ምድር ውሃ ይኖራል። ደረጃዎቻችን ደግሞ ዙሪያቸውን በ50 ሳንቲሺሮል የተከበቡ ናቸው። በተወሰነ ደረጃ ከፍተኛ የሆነ ቃጠሎን ሪዚስት ማድረግ ይችላሉ። ኢንኬዝ ደግሞ የታመመ ሰው ቢኖር ሊፍቶቻችን ስትሬቸር ማስገባት የሚችሉ ናቸው። በስትሬቸር የታመመው ሰው ወርዶ ከስር ደግሞ አምቡላንስ ማስገባት የሚችል ግራውንድ ነው ያለን። ሶ ቀጥታ ወደ አምቡላንስ መግባት ይችላል ማለት ነው። አጠቃላይ የተሰራው በሆስፒታል ስታንዳርድ ነው የሚሆነው ማለት ነው። ይሄን ቅንጡ የሆነ ባለ አንድ መኝታ ምን ያህል ሊከራይ ይችላል ብላችሁ የምትገምቱትን ግምት ከስር በኮሜንት አስቀምጡልኝ። አሚባራ ፕሮፐርቲስ ላይ ምን አይነት ባለ አንድ መኝታዎች አሉ ቢለውን እንደ ሃይላይት አይተናል። የተለያየ ዲዛይን አማራጮች ይኖራሉ። ከ71 ካሬ ጀምሮ ባለ አንድ መኝታ ይኖራል። በዋጋም ደረጃ ደግሞ አጠቃላይ ዋጋ ከ7 ሚሊዮን ብር ጀምሮ ጠቅላላ ዋጋ ይኖራል። አከፋፈልም ከ10% ቅድመ ክፍያ ጀምሮ ይኖራል። በማስረከቢያ ጊዜ ደረጃ የተገነቡት ሁለቱ ብሎክ ላይ በ1 አመት ነው የምናስረክበው። የተጀመሩት ላይ ደግሞ በ3 አመት ነው የምናስረክበው። ሰው ሁለቱም ኦፕሽን ይኖራል። እየተጀመሩም ያሉ የቤት ኦፕሽኖች ይኖሩናል፣ የተገነቡም ደግሞ ኦፕሽኖች ይኖሩናል። ያው ሁለቱ ብሎክ ላይ አሁን የቆምኩበት ብሎክ ላይ ደግሞ ሁሉም ቤቶች ካርታ ተዘጋጅቶላቸዋል። እናንተም የባንክ ብድር ማያያዝ የምትፈልጉ ከሆነ ሙሉንም ማያያዝ ትችላላችሁ፣ ካርታው እጃችን ላይ ስለሚገኝ። ከኛ ጋር ደግሞ ከሆነ 50-50 የባንክ ብድር እናመቻቻለን ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ከስር በማስቀምጠው ስልክ ቁጥር እየደወላችሁ ተጨማሪ መረጃዎችን ማግኘት ትችላላችሁ። የቢሮ የሳይት ቀጠሮ ማስያዝ ትችላላችሁ። እናመሰግናለን።